ለምን እኔ ባል አልፈልግልሽ? ለምን? እንዴት ነሽ ኤሚ? እግዚአብሔር ይመስገን። እንዴት ነህ ሞ? ደህና ነሽ ኤሚ? እግዚአብሔር ይመስገን። ዲጃራ ትጠጫለሽ እንዴ? አልጠጣም። ድምፅሽ አይ ቀስ ስላልኩ ነው እንጂ። እሺ እናቴ። እሺ ኤሚ እስቲ 24 ነው የምትኖሪው? አይደለም የሰፈሬ ስም ነው። 24 ቪአይፒ ያ እና እኮ 24 ነው ወይ የምትኖሪው? አይደለም የሰፈሬ ስም ነው። ማትኖሪበት ሰፈር አለ እንዴ? አሁን አልኖርም ማለቴ ነው። እዛ የት ነሽ አሁን? ጀርመን። በኢየሱስ ክርስቶስ ጀርመን ሀገር ድረስ እኔን ታዩኛላችሁ እንዴ? እኔ አጋጣሚ ማይ ምን ሆነክ ነው? አይ የምሬ ነገር ነው። ጀርመን እታያለሁ እኔ። ኧረ አትላጥብኝ በእናትህ ተሞተው ልትሰድቢኝ ነው የገባሽው? ነው እኔ ልሰድብ አይደለም የገባሁት፣ ግን አትላጥ። ጀርመን እኔን ታዩኛላችሁ ወይ እኮ ነው የተባልሽው። ሌላ አማርኛ የለም እኮ። አዎ እኮ ለምን እንደዛ ትላለህ? ይሄ እኮ ሶሻል ሚዲያ ነው፣ ኤቭሪዌር እንደሚታይ ታውቃለህ። አላቅም እኔ ጀርመን የሚያየኝ ሰው የለም። እሺ እኔ እያየሁህ ነው ከጀርመን። ስታይኝ ምን አይነት ስሜት ይሰማሻል? እኔ ፋኒ ስለሆንክ ደስ ትለኛለህ። የምታወራው ነገር ስለሚያስቀኝ እመጣለሁ እንጂ አላስጠላሽም። አታስጠላኝም። ለምን ታስጠላኛለህ? እሺ አትቆጭኝ። የመረጣጠፍ ስሜት አለ? እንዴት ነው ትወጂኛለሽ? ምን ማለት ነው እንደሱ ማለት? ስልሽ ስታይኝ ኤክሳይትድ ትሆኛለሽ? እኔ ላይክ እንደ ሌሎቹ እንደ ኮሜዲዎቹ እንደሚያስቁት ነው ማይክ። ሌላ ምን አለ? የተለየ ነገር የለም። ማየት ብቻ አንድ ድንቡሎ ሰተሽኝ አታውቂም? ለምንድን ነው? ጊፍት አድርጌ አላውቅም። ጊፍት እኔ አበባ ሰተሽኝ ሊሆን ይችላል። ጌም ስታደርግ እሰጥካለሁ፣ ችግር የለውም። አይ እውነቴን ነው። ሼር አድርግልኝ ጌም ስታደርግ። እኔ የኤርሚ ኤችዲ እንትን ነኝ፣ ግሩፕ ቤተሰብ ነኝ፣ ፋሚሊ ነኝ። እና ከፈለክ ፋሚሊ እንደሆን እንትን ሼር አድርግልኝ ስትጫወት። ቪዲዮ እስቲ አብሪልን እስቲ። ተኝቻለሁ። ከፈለክ ሚድናይት ነው ተኝቻለሁ። ግን እኮ አይ አብሪልንና እንተዋወቅ እስቲ። ባለትዳር ነሽ አይደለሽማ? እንደዛ ነገር። ለምን እኔ ባል አልፈልግልሽ? ለምን? ማህፀን ያለው ምናምን የሚያረግዝ አንቺ አትቸገር። የምሬን ነው። ፀጉር ራሱ አትቀጥም። ቆይ ልጁ ላሳይሽና ድንገት ከተመቸሽ ብዬ ይኸው ትንሽ ነው ያለው። ሻርኮ ታውቂዋለሽ? አየዋለሁኝ ቲክታክ ላይ። አይዞሽ፣ እኔም የምጠረጥረው ነገር አለ። ኤችአይቪ ኤድስ ምናምን አስመርምሬ ነው ማቀብ። ዳይሞ እና ጀርመን የት ከተማ ነሽ? ማንሃይም። ማንሃይ የት ነበረ ማማ? ማንሃይም ሙኒክ ማለት ነው? አይ ሙኒክ አይደለም። ሙኒክ ባየር ክልል ነው። ይሄኛው ባደን ቡተንበርግ ነው። ቪዲዮሽን አብሪው የኔ እናት፣ ግድ የለም በቃ አየከኝ አይደለ? አይደለም እኔ እያየው አይን ባይን ነገር ባይን ይገባል ይባላል። አረፍታ ምን ሆነ? አይ ምንም አልፈታም። እስቲ አብሪው። አይ በቃም እንዴ! አረ ኢየሱስን ፊትሽን ታፍሪበታለሽ እንዴ? አላፍርም ግን እኮ። እና ታዲያ ምንድነው ሰው ብታይኝ ምን ችግር አለው? እሺ ስንት ዓመትሽ ነው? 26 እኔ 28 ዓመቴ ነው። ወደ 29 ዓመቴ እየሄድኩ ነው። አታገቢኝም? ተው
አይ የምሬ ነው ቁም ነገር ፕሮፖዝ ላድርግልሽ። መቼ ነው ኢትዮጵያ የምትመጪው? የዩኒቨርሲቲ ተማሪ ነኝ ግን አሁን ዶርም ነርሲንግ ነው እንትን ሄልዝ ኦፊሰር ነሽ? ኢትዮጵያ ተምሬያለሁ ዲግሪ። እዚህ ለማስተርስ ነው የመጣሁት። ስንት ዓመት ሆነሽ ከሄድሽ? ሰከንድ ይር 2 ዓመት። እና ገና ጀርመናዊም አልሆንሽማ? አይ ኦልሬዲ አክሰፕት አድርገውኛል ጀርመናዊ እንድትሆኚ። አይ ወረቀቱን የመኖሪያ ፈቃድ ተሰጥቷል። መኖሪያ ፈቃድ እና ጀርመንኛ ለመድሽ? ቋንቋው ከባድ ነው? ትንሽ ይከብዳል። ያው ግን ላይክ ቤዚክ የሆነውን ነገር ለምቻለሁ። እስቲ አንዳንዱን ነገር ምን ልንገር? ይሽ ሊበድሽ ምንድነው? ይሽ ሊበድሽ አይ ላቭ ዩ ማለት ነው። ሽዋንስታይገር ሙለር ማለትስ? አንተ ግን ምን ሆነክ? ሽዋንስታይገር ምን እንደሆነ አታውቂም? አላውቅም። ወይ አክሰንተክ ይሆናል እዚህ ብለሽው። ሽዋንስታይገር ሙለር ሽዋንስታይገር ሙለር ኪሚክ። እሺ ኪሚክ ኮሚሽ ወይስ ኪሚክ? ኪሚክ ከዛ ናየር ርስማ ኪን ነው የምታመጣው። ሌላ ቋንቋ ተጀመረ ማለት ነው። ጎሬትስካ በቃ አንተ አስተምረኝ። አንተ ከኔ በጣም የተሻለ ትችላለህ። ስለዚህ ሙትሞ በቃ አንተ በጣም ነው ትችላለህ። ሀመልስ ታውቂያለሽ? አክሰንት አልተቻልክ። ኑቬር በላት። ቹዝ ይላል። ቹዝ ኦኬ። ቹዝ ባይ ማለት ነው። ቹዝ ማለት አይናችን ሰማያዊ ነው ማለት ምን ማለት ነው? ዳንኬ ማለት እኮ እናመሰግናለን ነው። ዳንከ ለዛ ነው እያጠማዘዝከው ነው እኮ የማይገባኝ ይሆናል። እና እንዴት ነሽ አሁን? ደህና ነሽ? ደህና ነኝ ሞዬ። አንተ እንዴት ነህ? ብቻሽን ነው ዶርም የምትኖሪው ወይስ ተከራይተሽ ነው? አይ የትምህርት ቤቱ አለው የራሱ ቤትም አለኝ፣ መኖሪያ ቤት አለኝ። 2 ቤት ነው ያለኝ፣ ትምህርት ቤትና መኖሪያ ቤት። ሀብታም ነሻ። ጌታ ባርኮሻል። ያው እሰራለሁኝ፣ ቁጭ አልልም። እውነት ለመናገር እማራለሁ፣ እሰራለሁ። ብሬስ ባይኖርሽ ኖሮ አገባሽ ነበር የምር። ምን ብሬስ ይቧጭርሃል? አይ ብሬስ የምታረግ ሴት አልወድም እኔ። አይ አክቹሊ እኔ እንድታገባኝ አልፈልግም፣ ግን ብሬስ እኮ ተጣብቆ ከሰውነታችን ጋር የተፈጠረ ነገር አይደለም ወይ? አዎ ግን ብሬስ እኔ ነ ጊዜ ፈረንጆቹ የሚያደርጉትን እንሞክራለን ብዬ ከሚስቴ ጋር አልወጣልና ሆስፒታል ሄድን። እዛው እንደተጠበቀ ድድ ውስጥ የሚገባው ስንጥሮ አለ አይደል? ቀስ ብሎ አጋጥሞሽ አያውቅም? አያገጥሞኝ አያውቅም። እኔ ምን አድርጌ ላይክ አሁን የገባኝ ሌላ ነው። የያዘ ቶሎ ይለቃል። አይ አሁን እኔ አንተ ስትለው የገባኝ ነገር አለ። ምንድን ነው የገባሽ? አይ እኔ አደባባይ ላይ ማውራት አልፈልግም። ስለዚህ ፀጉር ምናምን ውስጥ ገብታ አይጠቀለልብሽም? ለምን እንዴ? አላጸዳውም እንዴ? ምን ይሰራል ፀጉሩ ያፌ ውስጥ?
አንዳንዴ ረጅም ጸጉር አለና እንዲህ ብሬሱን ከያዘው ያን ያክል አስቸጋሪ አይደለም። ላይክ ብሬሱ እኮ ፊክስ ይደረጋል፣ ዝም ብሎ አይደለም ብሬስ የሚደረገው። ስለዚህ ወንዶች ይወዱልሻል ማለት ነው። እኔ ጉዳይ አይደለም ሰው እንዲወደው ብዬም አድርገው ነገር የለም። if I am comfortable with that እንደዚህ አይነት ጀግና ሴት ነው ፈልገው። መቼ አሁን አዲስ አበባ ከ4 ወር በኋላ እንመጣለሽ? ያላላልኩም ወይ መቼ ነው ያልሽ ታዲያ? አይ እኔ በዚሁ ሌላ ቦታ መሄድ ስለማስብ እውነት ለመናገር ወደ ኢትዮጵያ መምጣት አልፈልግም በቅርብ። ቼክ ሪፐብሊክ ነው ወይስ አሜሪካ? ያ ዩኤስ። አይ አሜሪካ፣ አንቺ አሜሪካ። እኔስ ብዙ ጊዜ ሄጄ ስለማቅ ለእኔ ኖርማል ነው። ግን ሰዎች አሁን እንዴት ነው አሜሪካን በጣም ሲመኙ ገርመኛል ስልሽ። አሪፍ አሪፍ የትምህርት እድል አለ። ላይክ አሁን ፒኤችዲ ሃርቫርድ አለ፣ ኦክስፎርድ ምናምን ታገኛለህ በነፃ የመማር እድልና አረ ምንም አዲስ ተማሪ ለሆነ ሰው ፒኤችዲ ማስተርስ ያስተምራሉ በደንብ። አረ አዲስ ነገር የለውም። እኔ እስቲ ሰዎች አናግርልሻለሁ እዛው ሰዎች አናግርልሽና የት እየሄድክ ነው? ጥሩ ጥሩ ነገር የማይጽፉ ሰዎች አሉ ሙዬታች። እሺ ብሎ ካረግልሻለሁ። ቆይ እየተንቀሳቀስኩ ስለሆነ ነው። በረደኝና መኝታ ክፍል ልግባ ብዬ ነው። አየህ ግን ሰው እንዴት እንደሚወድክ በቃ ዝቅ ብሎ ነው የሚመለከትህ ህዝቡ። እንዴ እኔ ስወዳቸው የለ እንዴ? በጣም የሚወዱ ቡዳ ልታስበኝ ነው ደግሞ ይወደዋል ብለሽ ቱቱቱ እስማ ቅድም እንትን ብዬ ውሃ ነክቱን በቃ እስካሁን ቅዝቃዜው ሊወጣልኝ አልቻለም። የሀብታም ሳቅ ይላሉ። እና እቅድሽ ሃርቫርድ ለመሄድ ነው? ያ እግዚአብሔር ቢፈቅድ እንጂ ባሌ ማግባት ምናምን እቅድ የለሽም? ወይ ባል እኮ ስትቆም በእግርህ አይሻል? በ26 ዓመት አልቆምሽም? ላይክ ምንድነው ነው በእንትን በኢኮኖሚ በደንብ በእግርህ መቆም አለብህ ብዬ አስባለሁ። ለምግብ ነው ሆዱም ሞልቶ ለማደር ሞር እፈልጋለሁ ከዚህ በላይ። እሺ ሴክስ ምናምን ሲያምርሽስ ምንድን ነው የምታረጊው? ለምንድን ነው እንደዚህ አይነት ወሬ የምታወራው? ትክክለኛ ጥያቄ ስለሆኑ እንደ ሰው ስለማላስመስል ያ እኔ እንድታስመስል ላይ ቀጥታ አሁን አንቺ ብልት የሌለው ሰው ብታይ መጀመሪያ የሚመጣልሽ እንዴት ኖረ እንዴት ሸና የሚለው ጥያቄ ነው። ግን እንዳይሰማው ወይ ደግሞ እንዳያፍር ብለሽ አትጠይቂም። እኔ እንደሱ አይነት ሰው አይደለሁም። ያየሁት ነገር በጣም ኪሪየስ ስለሚያደርገኝ ጠይቃለሁ። አሁን አንቺ ባልፈልግም በሁለት እግሬ እስክቆም አልሽ። ሰው ነን፣ እንደ ሰው ደግሞ ሴክስ ያስፈልገናል። ስለዚህ በሁለት እግርሽ እስክትቆሚ ሴክስ አታደርጊም ማለት ነው? አሁን አክቹዋሊ የሆነውን ነገር ነው እየተናገርኩ ያሉት። አሁን ባለው ሲቹዌሽን እኔ አላስፈለገኝም። የሆነ ሰዓት እንደ ሰው ልፈልግ እችላለሁ እኮ። ላይክ የሰው ልጅ ስሜቱ ይቀያየራል በየጊዜው። ሁሌ እንደዚህ ይቀጥላሉ ማለት አይደለም። ግን በዚህ ሰዓት አሁን ላይ እኔ የሚያስፈልገኝ ላይክ የሄድኩበትን ነገር ሰክሰስ ማድረግ ነው። ስጋሽ ምንም አይፈልግም አሁን ምግብ እንደሚፈልገው እኮ። ፕራይቬት የሆኑ ነገሮችን ትጠይቃለህ ወይ? ጥሩ ነው እንደዚህ። ምንም ፕራይቬት ነገር የለም። ብዙ ሀበሻ ስለሚያስመስል ነው። ስናረገው አናፍር። ቤርጎ ቤት ስናጨናንቅ አናፍር። አንድ ክላስ ራሱ 100 ምናምን ቤርጎ አንድ ክላስ ሳይቀር ድረስ ዘግተ ነው አዘግተ ነው። በነጋታው አንተ ባለጌ
ብርድ ሳይመታኝ አይቀርም። በእናታችሁ እኔን አይዞ ሞይ ሳሌ ራሱ በቃ እኔ ልቄስ ሞ እሺ፣ ውጭ። እሺ፣ መልካም ጊዜ